ጽናት በኪራ ተስፋ ቆርጣ ከራሷ እያራቀች ወደ ልጅቷ እያቀረበች ነው ያለችው። የኪራ አባት ትዕዛዝ ሲሰጣት ሀሴትና ኪራን እንድታቀራርቢ እፈልጋለሁ ብሎ ሲጠይቃት ያኔውኑ መናገር ትችል ነበረ። አንድ አማራጭ ነበራት። ከኪራ ጋር ያላትን ግንኙነት አፍረጥርጣ መናገር ነበረባት። ለኪራ አባት አማራጭ ነበራት። ኪራን ስለምትወደው ስለምታፈቅረው እንዴት አድርጋ የራሷ እንዳደረገች ስለምታውቅ ለኪራ አባት እውነታውን ብትናገር ኑሮ ፍቅሯን ልታድን ትችል ነበረ። አሁን ላይ በህመም ላይ ህመም እንዲሁም ስቃይ ላይ ስቃይ ፈተናዎች በዝተውብኛል። ለምንድነው ፈጣሪ በእኔ ላይ እንደዚህ ፈተና ያበዛ ብላ ፈጣሪዋን ራሱ አትጠይቅም ማለት ነው። ፈተናዎች ደግሞ ለበጎ ናቸው። ለመናገርም ሞክራ ነበረ ለኪራ አባት። እኔና ኪራ መሃል ስትል አውቃለሁኝ አንቺና ኪራ ብዙ ጊዜ ትጣላላችሁ፣ ያለ መግባባት በመሃላችሁ አለ። ግን ደግሞ የኪራ እናት በህመም ምክንያት ላጣት ነው። ስለዚህ የኪራን ወግ ማየት ትፈልጋለች። እንደምንም አድርገሽ ኪራና ሀሴትን እንድታቀራርቢና እንዲዋደዱ ማድረግ አለብሽ ሲላት አማራጩን ሳትናገር ነበረ አድበስብሳ ያለፈችው። ለኪራ እናት ስትል እንግዲህ አሁንም ፍቅሯን አሳልፋ ለሀሴት ልትሰጥ ተዘጋጅታለች። ኪራን አሁን ተስፋ እንዲቆርጥ በሷ እያደረገች ነው ያለችው። እሱ እንግዲህ ሁሉንም ነገር እክስሻለሁኝ፣ አዎ ከዚህ በፊት በድዬሻለሁ፣ ብዙ ነገር አድርጌሻለሁ፣ አሁን ላይ ግን አንቺ የምትይኝን ሁሉ ላደርግልሽ ዝግጁ ነኝ እያለ ቃል እየገባላት ባለበት ሰዓት ላይ ነው አሁን ላይ እንግዲህ ዱብዳ የሆነ ነገር የኪራ አባት ለጽናት የነገራት ማለት ነው። ጽናትም ለኪራ አባት ቃል ገብታለች። የኪራ አባት ባለቤቴ በካንሰር ህመም ልትሞትብኝ ነው። ስለዚህ ከመሞታ በፊት የልጇን ዓለም ማየት ትፈልጋለች። ኪራ ማግባት አለበት። በጣም በስነ ምግባር ጥሩ የሆነች አስተዳደጓ ምርጥ ነው። ስለዚህ ሀሴትና ኪራን በደንብ አቀራረበሻቸው እንዲፋቀሩ ማድረግ አለብሽ። አንቺም መልካም ሴትና ልባማ ሴት ነሽ። እኔም ደግሞ ባል ፈልጌ እድርሻለሁኝ። ቢያንስ ስላንቺ ክብሮም ባለበት ሰዓት ላይ ጥሩ ነገሮችን ሲነግረኝ ነበረ። በስነ ምግባር ያደግሽ ልጅ ነሽ። ትላንትና ማታ በተናገርኩሽ ነገር ግን ይቅርታ ብሎ ይቅርታ ጠይቋታል ማለት ነው። በዚህ በኩል የአባቷ ነገር ያስጨንቃታል ጽናት። አሁን ላይ ደግሞ የኪራ አባት እንደዚህ ስላት በጣም ተጨንቃለች። አሁን ላይ ስለ ኪራ እናት ብቻ ነው የምትጨነቀው። እንዳልተው ፍቅሬን እንዳላድን የኪራ እናት ደግሞ የሆነ ነገር ብትሆን ጸጸቱ አይለቀኝም። ስለዚህ የኪራ አባት ያለኝን ነገር ማድረግ አለብኝ ብላ እንግዲህ ኪራን ከራሷ እያራቀች ነው ያለችው። እንግዲህ የራሷን ህይወትታ ለሌሎች ለመኖር መንስኤ የምትሆናት ጽናት ማለት ነው። አሁን ላይ ጸባዮቿ ሁሉ ተቀያይረዋል። ኪራን እንዴት እንደምትናገር ያየነው ነው ያለነው ነው። ናሆምና ሚሩም የሷ መቀየር በጣም አስገርሟታል ማለት ነው። በጣም ተገርመውባታል። እንዴት ጽናት እንደዚህ ልትሆን ቻለች? ቤቲ ናት ሰርጀሪ ተሰርታ እዚህ ቤት የመጣችው ወይስ አይኔ ነው እያለ ናሆምም እየተገረመ ነበረ ማለት ነው። ጽናትም እንግዲህ የኪራ አባት አደራ ስላላት ያንን አደራ ላለመብላት ጥረት እያደረገች ነው ያለችው። ግን በመሃል አሁን ላይ ኪራ በጣም እየተጎዳ ነው ያለው ማለት ነው። በማያውቀው ነገር እንግዲህ እየተሰቃየ ነው። ከዚህ በፊት እሷ ነበረች በማታውቀው ነገር እየተሰቃየች ያለችው። አሁን ደግሞ በተራዋ እንግዲህ የእናት ነገር ሆነባትና በብዙ ነገሮች እንግዲህ ተከባለች ጽናት። አዲሷ የኪራ ሚስት ወይ ደግሞ ፍቅረኛ እንድትቀራረብ የተደረገችው ደግሞ ሀሴት እዛ ቤት ለምን እንደመጣች ማንም አልነገራትም ማለት ነው። እሷ እንግዲህ እንደ ወንድሟ ነው የምታየው። ኪራም እንግዲህ የበፊት አብሮ አደጓ ስለሆነች እንደ እህቱ ነው የሚያያት ማለት ነው። ሁለቱ እንግዲህ አሁን ላይ ምንም ነገር አልነቁም፣ አላወቁም። እሷም ለማረፍ ለምን እንደመጣች እዛ ቤት አታውቅም። የኪራ አባትና የሀሴት አባት ብቻ ናቸው የሚተዋወቁት ማለት ነው። ምክንያቱም ልጄ ለልጅ የተባባሉት ሁለቱ አባት ናቸው ማለት ነው። ኪራና ሀሴት ምንም ነገር አያውቅም። ሀሴትም እንግዲህ ለምን እንደመጣው ባላቅም ግን ያው ተመችቶኛል ምንም አይልም ብላ እንግዲህ ለአባቷ
ከአባቷ ጋር በስልክ ስታወራ ስለነበር ኪራም እንግዲህ አሁን ላይ እዚህ ቤት ነው ለትንሽ ጊዜ የምታርፈው ልክ እንደ ክብሮ ማለት ነው እንደዛ ብሎ ነው እያሰበ ያለው እናም ደግሞ ልጅቷ እንግዲህ ስፖርት ትሰራለች ጠዋት ነው የምትነሳው እዛ ቤት ውስጥ እንግዲህ በጠዋት የመነሳት ልምድ አንዳንድ ነገሮች ወንድ ልጅ ደግሞ እንዴት ጠዋት ላይ ይተኛል ተነስቶ የሰውነት እንቅስቃሴ ማድረግ አለበት ብቻ እዛ ቤት ውስጥ ያልተለመደ ነገሮችን ለማስለመድ እንግዲህ ሙከራ እያደረገች ነው ያለችው ምንም አይነት የተለየ ነገር አታሳይም ጨዋናት ልጅቱ ደስ ትላለች ሀሴትስ ምናልባት ኪራን ታፈቅረው ይሆን ማለትም ጽናት እንግዲህ ሁለቱ እንዲፋቀሩ ማድረግ አለብሽ እንዲቀራረቡ ማስማማት አለብሽ ብሎ የኪራ አባት ስለነገራት ይሄንን ነገር ብትሞክር የሚሳካላት ይመስላችኋል ወይስ ሀሴት እንግዲህ የማትቻል ብልጥ እንዲሁም ደግሞ በእውቀትም በእያንዳንዱ ነገር የሆነ አለ አይደለ ደስ የሚል ነገር ስላላት አሁን ላይ ኪራን በፍቅር ስላላሰበች አንድ ሰው ደግሞ ከልጅነቱ ለፍቅር የሚያስብ ከሆነ እንጂ እንዲሁ ዝም ብሎ ደግሞ ወደ ፍቅር አይቀየርም ማለት ነው እሷ እንደ ወንድሟ ስለምታይ እሱም ደግሞ እንደ እህቱ ስለሚያይ ድሮ አብሮ ያሳለፉትን ትዝታ ሁሉ እያወሩ ነበረ ማለት ነው ከበፊቱ ነው የምትወደው የምታፈቅረው ቢሆን ኑሮ አሁን ላይ ነገሮችን ታበላሻለች ብለን እናስባለን ልክ እንደ ሶሲ ማለት ነው አሁን ላይ ግን ሀሴት እንደዛ አይነት ስነ ምግባር የላትም እዛ ቤት ውስጥ ለእንግድነት ስለመጣች በፊት አባቷ ሲያሰለጥናት የነበረውን ነገሮች ነው እዛ ቤት ውስጥ ስታሳይ የነበረው ማለት ነው እያደር እንግዲህ ከኪራ ፍቅር ይዛት ይሆን የሚለው ነገር አሳሳቢ ነው ማለት ነው እንግዲህ ሀሴት ይሄንን ነገር ታደርጋለች ብዬ አላስብም ምክንያቱም አንድ ነገር ስናቅድ ፍላጎት ያስፈልጋል ማለት ነው እሷ ለኪራ ፍላጎት ካሌላት ኪራም ደግሞ ለሷ ፍላጎት ካሌለ ጽናት ምንም ያህል ብታቀራርባቸው ምንም አይነት ሊፈጠር ይችላል ብዬ አላስብም ጽናትም እንግዲህ ከመጀመሪያውኑ ነገሮችን ባታበላሽ ኑሮ ከኪራ ጋር ያላትን ግንኙነት አፍርጣ ለኪራ አባት ብትናገር ኑሮ ሀሴትን በመሃል አትመጣም ነበረ እናም ደግሞ ፓርቶችም ያጥራሉ ወይ ደግሞ ድራማውን ማለቂያ ይኖር ነበር ግን ሀሴት አሁን ላይ የኪራን ፍቅር እና የጽናትን ፍቅር ታበላሻለች ወይ ደግሞ ታቋርጣለች ብዬ አላስብም ግን ደግሞ ጽናትና ኪራ ፈተናቸው ብዙ ጊዜ ስለበዛ አሁንም በብዙ ፈተናዎች ተፈትነው እንግዲህ ለወደፊት አብሮ ሊሆኑ ይችላሉ የሚል ግምት አለኝ ማለት ነው ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ አበረታቱኝ ቪዲዮውም ደግሞ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ እንደሚታወቀው እንግዲህ ጽናት ኪራን ከራሷ እያራቀች እንዲሁም ደግሞ ወደ ሀሴት ኪራን ማቅረብ ነው የምትፈልገው ይህ ነገር ደግሞ ለናሆምም ነገራለች ካሁን በኋላ እኔን ትቶ የራሱን የሆነ ህይወት እንድኖር ንገረው እያለችው ነበረ ማለት ነው ናሆምም እንግዲህ በጣም ግራ ገብቶታል እና ኪራ ሀሴትን የሚያያት መቼም በሀሴት ቀንተሽ አይደለ እያላት ነበረ ለምን አልቀናም ከዚህ በፊትም ብዙ ነገሮች ደርሷል እያለች ነበረ ናሆምም እንግዲህ እሱ ኪራ እንደ ወንድሙ ነው የሚያየው እያለ ነበረ ማለት ነው ምክንያቱም ልጅቷ አሁን ለነገራ ወንድ ስለሆነ ማለት ነው ከዛ እንግዲህ ማለቴ እንደ ታላቅ እህቱ ነው የሚያየት እያለው ነበረ ከዛም በኋላ እኛም ብለን ነበረ በዛን ጊዜ እንደ ሰራተኛ ነበረ የምንታየው አሁን ላይ ግን እንቁላል ቀስ በቀስ በእግሯ ትሄዳለች ብላ እንግዲህ ቅኔ ተናግራው ሄዳለች ማለት ነው እንዴት እንደዚህ ትላለች ለምንድን ነው እንደዚህ እየተለወጠችው እያለ ናሆምም እየተገረመ ነው ያለው ማለት ነው ኩሽና ገብቶ ምግብ ለማምጣት ነበረ ከናሆም ጋር የተለያዩት ከዛ ምግቡን ትቶ እንግዲህ ምንድነው ምን አደረኩሽ አንቺ ነው እየቀረብኩሽ ለምንድነው አንቺ ከኔ የምትርቂው እኔን ደግሞ ካንቺ ማራቅ የምትፈልጊው የተፈጠረ ነገር አለ እንዴ ሳላውቅ የበደልኩሽ ነገር አለ ወይ በበፊት ጥፋቶቼ ደግሞ አሁን ላይ መወቀስ የለብኝም እያለ ነበረና ኪራ ማለት ነው ኪራ ለሷ ብሎ አሁን ላይ እየተፈተነ ነው ያለው እና ያው ኪራ
እናቱ ህመም ላይ እንደሆነች ወይ ደግሞ የካንሰር በሽታ እንደያዛት አያውቅም። ይህ ነገር ጽናትና የኪራ አባት ነው የሚያውቁት ማለት ነው። የኪራ አባት እንግዲህ ለጽናት በምስጢር ነው የነገራት እና ኪራ ደግሞ እንግዲህ እንደ በፊቱ መስሎታል አባትየው። አሁን ላይ ፍቅር መጀመር አለበት፣ ማግባት አለበት፣ እናቱ በህይወት እያለች ትዳር መያዝ አለበት ብሎ ስላሰበ ነው ማለት ነው። ጽናት ከኪራ ጋር ያላትን ግንኙነት ወዲያውኑ የኪራ አባት ሲነግራት በነበረበት ሰዓት ላይ ብትናገር ኑሮ አሁን ላይ ባልተፈተነች ነበረ። ጽናት ጊዜው ይረዝማል እንጂ ለኛ ያለው ነገር የትም አይሄድብንም፣ ለኛ የተጋገረ እንጀራ ይሻግታል እንጂ ማንም አይበላም ማለት ነው። አሁን ላይም በኪራና በጽናት መሀል እየሆነ ያለው ነገር ለጊዜያዊው ነው እንጂ መጨረሻው ኪራና ጽናት አንድ ላይ ይሆናሉ ማለት ነው። ሁሉም በእግዚአብሔር ፍቃድ ነው የሚሆነው። የኪራ አባትና የሐሴት አባት አንድ ላይ ሆነው ሁለቱን ለመዳር ቢጥሩም የሁለቱ ፍቅር ብቻ ነው የሚወስነው ማለት ነው። አሁን ላይ ጽናትስ እንዴት አድርጋ ሁለቱን ልታቀራርባቸው ይሆን? ምክንያቱም ሐሴትም እንደ ጽናት አይደለችም፣ ቅኔዎችን እየተናገረች ጽናትን እያስቀየመቻት ነው ያለችው ማለት ነው። እና በጣም ከባድ ነው የምትናገራቸው ቅኔዎች እና በጠዋት ነው ተነስታ ጠዋት የመነሳት ልምድ አላት እና ብዙ ነገሮችን እዛ ቤት ውስጥ ለማስተማር እንግዲህ ደፋ ቀና እያለች ነው ያለችው። ሐሴት የምትገርም ሴት ናት። መጽሐፍትን ታነባለች፣ ስፖርት ትሰራለች፣ የሰውነት እንቅስቃሴ ታደርጋለች እና ጠዋት ላይ ራሱ ኪራ ተኝቶ ውሃ እየረጨችበት እንዴት ወንድ ልጅ በዚህ ሰዓት ይተኛል ብላ እየተናገረች ነው ያለችው። እኔ ጠዋት ላይ ተነስቼ የፀሐይዋን ጀንበር ካላየውኝ እኔ መቼም አይሆንልኝም። ጠዋት የመነሳት ልምድ አለኝ እና ስለዚህ መነሳት ያለብን ምንድነው 24 ሰዓት መጋደም። እኔ ደግሞ እንደዚህ እንደሆነ ያደረገኝ አባቴ ነው እያለች እንግዲህ በአባቷ እንደወጣች ነው እየተናገረች ያለችው። ጽናት ገና ሁለቱን ሳታስማማቸው ሳታግባባቸው አባቷ የኪራ አባት ያላትን ነገር ገና ሳትጀምር ካሁኑኑ የቅናት መንፈስ አድሮባታል ማለት ነው። ትቀናለች። ገና ሁለቱ እንግዲህ ሳይፋቀሩ ወይ ደግሞ ለማፋቀር የተዘጋጀች ናት። እሺ ብላለች፣ ቃል ገብታለታለች ለኪራ አባት። አሁን ላይ እንግዲህ ምን ማድረግ እንዳለባት ብቻዋን ነው እያሰበች ያለችው። ሀሳቧን እንኳን ጓደኞቿ እያካፈለች አይደለም ማለት ነው። ለሚሩም እንዲሁም ደግሞ ለናሆምም አልተናገረችም። ኪራ የራሱን ህይወት እንዲኖር እሷን እንዲተዋት ብቻ ነው እየተናገረች ያለችው ማለት ነው። እና በፊት ባደረሰባት ነገር ኪራን እየወቀሰች ነው ያለችው። እንግዲህ ምንም ከይቅርታ በላይ ምንም ነገር የለም። ያንን ነገር ደግሞ ሁለተኛ አንስተን ላናወራ ቃል ተግባብተን የለ እንዴ? ለምንድን ነው አሁን ላይ የምትቀያየርብኝ ብሎ እንግዲህ ኪራ እየተማጸናት ነው ያለው። ለአንዴና ለመጨረሻ ጊዜ ምን አግኝታ ነው ወደ እኔ ሲቀረበችው? አሁንስ ምን አታ ነው ከኔ የምትርቀው የሚለው ነገር ጥያቄ ሆኖበታል ኪራ። አይዞክ እንግዲህ ኪራ፣ ከዚህ በፊትም አንተ ቤቲ ስታስጨንቅ በነበረበት ሰዓት ላይ ለሷ ብለ እሷን ካንተ እያራካት ነበረ። አሁን ላይ ደግሞ ለአንተ ብላ ጽናት አንተን ከራሷ እያራቀች ነው ያለችው ማለት ነው። እጅ እንግዲህ በተራ ይታጠባል ይባላል። አሁን ላንተ ብላ ነው ይሄን ሁሉ መከራና ስቃይ እየበላች ያለችው፣ በቅናት እየተፍጠረጨረች ያለችው። እኔ እንግዲህ ደስታን እንዳይ አልተፈጠርኩኝም፣ ብዙ ጊዜ እፈተናለሁ፣ ኧረ ምን ይሻለኛል፣ አሁንስ ማበዴ ነው እያለች ነው። ታሳዝናለች እውነት ለመናገር። ግን ደግሞ ለኪራ አባት ያለውን ነገር ተናግራ ፊት ለፊት ተናግራ የመጣው ቢመጣ ቁርጧን ብታውቅ ይሻል ነበረ። ምክንያቱም ሁለቱን ከማቀራረብ ይልቅ እኔ የጽናት ቦታ ብሆን ማለት ነው ያለኝን ምክንያቱም የኪራ እናት እንዳትሞት የሱን ወግ ማየት የምትፈልግ ከሆነ በቃ እኔና ኪራ መሀል የተፈጠረውን ነገር እናገራለሁ ማለት ነው። እናንተስ ምንድነው የጽናት ቦታ ብትሆኑ ምንድነው የምታደርጉት? ምናልባት ሰራተኛ ስለሆንኩ ሊያሸማቅቀኝ ይችላል፣ ግን ደግሞ እውነታውን ተናግሮ የመሸበት ማደር ይሻላል ብዬ ስለማስብ ነው ይሄንን የሚላችሁ እንጂ ጽናት አሁን ላይ የኪራን አባት ትዕዛዝ እያከበረችን ያለችው። ግን ደግሞ የኪራን
የኪራ አባት ትዕዛዝን ለማክበር ብዬ ደግሞ የኔና የፍቅሬን ነገር መታገስ አልችልም ማለት ነው። የምወደው የማፈቅረው ከሆነ የሱ እናት ደስታን እንዲሁም ደግሞ የሱ ማግባትን ስለምትፈልግ ያኔውኑ ተናግሬ ቁርጤን አውቃለሁ። አይ የቤት ሰራተኛ ለምን ታገቢያለሽ ብሎም ከተቆጡኝ ወይ ይቀራል ወይ ደግሞ ይሳካል ማለት ነው። እስከ መቼ ድረስ ነው? ነገ ልሙት ዛሬ ልሙት አላውቅም። ስለዚህ ለኪራ አባት ያለውን ነገር እነግረዋለሁ ማለት ነው። እኔ ጽናት ቦታ ብሆን ለምን የኪራ እናት በህይወት አለች። ስለዚህ የልጇን ደስታ የምትፈልግ ከሆነ እኔ የቤት ሰራተኛ መሆኔ ብቻ ሳይሆን እሱና እኔ ከተዋደድን ቤተሰብ ደግሞ ቀስ ብሎ ይግባባል የሚል ሀሳብ ስላለኝ ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ከወደዳችሁት ቪዲዮ ላይክ አድርጉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። የጽናት ድራማ እንግዲህ ተከታታዮች አዲስ ካላችሁ ቤተሰብ ማድረጋችሁን አትርሱ እላለሁኝ። ባይ ባይ። በሌላ ቪዲዮ እስክንገናኝ ድረስ